2011 ላይ በጋራጅ የገባሁት የ10ኛ ክፍል ተማሪ ነበርኩ። ለመማር መስራት ነበረብኝ። ትምህርቴን ወደው ነበር። ያን ያህል ጎበዝ ተማሪ ግን አልነበርኩም። ተምሬ መመረቅ ትልቅ ህልም ነበረኝ። 12ኛ ክፍል ማጠናቀቂያ ፈተና ወስጄ ውጤቴ መጥቶ ዩኒቨርሲቲ ልገባ ስል ግን መምረጥ ነበረብኝ። ትምህርቴን ወድጄ ከስራ ገብቼ ስራዬን ወድጄ ትምህርቴን ተውኩት ነው የሆነው መጨረሻው። አሁን ህልሜ የትልቅ ስፔር ፓርት ባለቤት መሆን ነው። ሴቶች መካኒክ ሆነው የትም ሲደርሱ አላየሁም የሚሉትን ትችቶች ሁሉ ተቋቁሞ 6 ዓመትን በጋራጅ ማሳለፍ ቀላል የሚባል ነገር አይደለም። ቢሆንም እኔ ግን ከጋራጁ አንድ እርምጃ ወደፊት ነው ብዬ ወደማስበው ወደ አላማዬ ያንደረድረኛል ብዬ ወዳሰብኩት የቁልፍ ስራና ቅባት ምርቶች መሸጫ ቀጥታ ነበር ያመራሁት። ማንኛውንም አይነት ቁልፍ ቀርጻለሁ እና መቶ አለቃ ዲፎርዲን ኤክስኪዩቲቭን ሁሉንም አይነት የመኪና የሞተርና የባጃጅ ቁልፎችን ቀርጻለሁ። ለጠፉ ቁልፎች ለሞተርና ለባጃጅ በመደባቸው ቁልፍ አበጅላቸዋለሁ። ወደ የምትፈልጉት ብዛት ማባዛት ከፈለጋችሁ ወደ ማክ ጠቅላላ የቁልፍ ስራ በቃ ማለት አለባችሁ። እኔ ጋር መታችሁ አስቀርጻችሁ ወስዳችሁ አልከፍትም ላለው ቁልፍ ሙሉ ዋስትና ሰጣችኋለሁ። አድራሻዬም ሀላባ ስቴዲየሙ ጋር ከያብ ስራ ወይም ደግሞ ከነባ ፔንሲዮን ፊት ለፊት ያገኘኛል። አመሰግናለሁ።